የመማር ማስተማር ስራ በውስጡ በርካታ ሂደቶችን ያካተተ ሲሆን ውጤቱ ደግሞ በስነ ልቦናው የጠነከረና በእውቀት የበለጸገ ለሀገርና ለወገን የሚጠቅም ትውልድ ማፍራት ነው። አንድ ተማሪ በትምህርቱ ብቁ ሆኗል ወይም ለቀጣዩ የህይወት ምዕራፍ ተዘጋጅቷል የምንለው ከጠባቂነት ሲወጣና ራሱን ለአዳዲስ ቴክኖሎጂዎችና የፈጠራ ውጤቶች ዝግጁ ሲያደርግ ነው። እንዲህ አይነቱን ብቁ ዜጋ ለማፍራት ደግሞ የደረጁ የትምህርት ተቋማት ጉልህ ድርሻ አላቸው። በተለይ ደግሞ መንግስትና መንግስታዊ ያልሆኑ ተቋማት ለትምህርቱ ስራ ስኬት እያደረጉ ያለው ጥረት ፍሬ ያፈራ ዘንድ የወላጆችና የተማሪውን ጥረት ይጠይቃል። ለዚህም ነው ህፃናትን በለጋ እድሜያቸው ወደ ትምህርት ማዕድ ማቅረብና መልካም ስነ ምግባር ያላቸው አድርጎ መቅረጽ አስፈላጊ ሆኖ የተገኘው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ በዛሬው ዝግጅታችን የካፋ ልማት ማህበር ጄኔቫ ግሎባል ኢትዮጵያ ከተባለ መንግስታዊ ያልሆነ ድርጅት ጋር በመተባበር በትምህርቱ ዘርፍ እያከናወነ ያለውን ተግባር እናስቃኛችኋለን። ጄኔቫ ግሎባል ኢትዮጵያ በ2016 የትምህርት ዘመን በተፋጠነ የትምህርት ፕሮግራም እድሜያቸው ከ9 እስከ 13 ዓመት የሆኑ ህጻናትን በዴቻ ወረዳና ቦንጋ ከተማ በሚገኙ 10 የአንደኛ ደረጃ ትምህርት ቤቶች ትምህርታቸውን በተገቢው መንገድ እንዲከታተሉ ድጋፍ አድርጓል። መንግስታዊ ካልሆነው ጄኔቫ ግሎባል ኢትዮጵያ ጋር እየሰራ ያለው የካፋ ልማት ማህበር ከድርጅቱ ጋር በትምህርቱ ዘርፍ የሚሰራው ለምን ይሆን ስንል ጠይቀናል። እንደሚታወቀው ያው የካፋ ልማት ማህበር ከጄኔቫ ግሎባል ኢትዮጵያ ጋር በመተባበር በቦንጋ ከተማ አስተዳደርና በዴቻ ወረዳ ማጠቃላይ 10 ትምህርት ቤቶች ላይ በተፋጠነ ትምህርት ፕሮግራም ከ2016 የትምህርት ጊዜ ጀምሮ የመማር ማስተማር ስራ እያከናወነ ይገኛልና ይህም በተመለከተ አጠቃላይ ያው በአራት የተለያዩ ኮምፖነንቶች ነው ተቀርጾ ወደ ተግባር የተገባውና የአመቱ አፈጻጸም የመማር ማስተማር ስራው ምን ይመስላል፣ ከአጠቃላይ የትምህርት ስራው ላይ የነበሩ ስኬታማ ነገሮች ከቅዱ አንፃር ምን ይመስላሉ፣ ያጋጠሙ ችግሮች ደግሞ ምንድናቸው የሚለውን የአመታዊ አፈጻጸሙን ዛሬ ከሚመለከታቸው የትምህርት ቤት ኃላፊዎች፣ ርዕሰ መምህራን እና አመቻች መምህራንና ሌሎች የዞን አካላት ጋር በጋራ የገመገም ነው ማለት ነውና ያው በ10 ትምህርት ቤት ቦንጋ ላይ 7 ትምህርት ቤት አለን፣ ዴቻ ወረዳ ላይ ደግሞ 3 ትምህርት ቤቶች አሉን ማለት ነውና አጠቃላይ ዓላማ አድርጎ የተነሳው ፕሮግራም በተለያዩ ምክንያቶች በማህበራዊ ችግር፣ በኢኮኖሚ ችግር፣ በእድሜያቸው መማር ያልቻሉ ህፃናት አሉ። እነዚህን ወደ ትምህርት ገበታ እንዲመጡ ፕሮግራሙ ይደግፋል ማለት ነውና ስለዚህ ካፋ ልማት ማህበር ጋር በመተባበር የተለያዩ አመቻች መምህራንን በመቅጠር ከትምህርት ቤቶችና ከጽህፈት ቤቶች ጋርም ጭምር በጋራ የጋራ መግባቢያ ሰነድ በመፈራረም ጭምር በበጀት አመቱ መጀመሪያ ከምዝገባ ጀምሮ ከመጻሕፍት ማተም ጀምሮ ወደ ተግባር ገብተናልና ያው እንዳየነው በሪፖርት ላይም ጥሩ የሚባል ነገር ፈጽመናል፣ ችግሮች ቢኖሩም እንኳን ማለት ነው። የጄኔቫ ግሎባል በእኛ ትምህርት ቤት ላይ በዚህ አመት ካፋ ልማት ጋር በመሆን ሲያደርግ የነበረው የመማር ማስተማር ስራ አምና ማለት በዚህ አመት መጀመሪያ አካባቢ ላውንች ሲያደርግ ነው ተቀላቀልኩት የኔ ትምህርት ቤት። ያኔ ስንሰማ እንግዲህ የተፋጠነ ትምህርት በተለያዩ ምክንያቶች የትምህርትን እድል ያጡና በማጣት ትምህርት ሳያገኙ ቆዩ፣ እንዲሁም በተለያዩ የኑሮ ደረጃ ላይ ሆኖ አቋራጭ የነበሩ ልጆችን እድሜያቸው ከ9ኛ እስከ 12 ዓመት የደረሱ ህፃናትን መዝግቦ በአንድ አመት ውስጥ በፍጥነት ትምህርት የሚገባውን እውቀት አስጨብጦ ወደ 4ኛ ክፍል የሚያሳልፍ ካርድ የሚያሰጥ መሆኑን ሲነግሩ ከመጀመሪያ አካባቢ ትንሽ ግርታ ነበረንና ሆኖም ብዙ ነገሮች ያልተመቻቹ ነገሮችም በመኖሩ ክፍል እጥረት፣ የመቀመጫ መደበኛ ተማሪን መዝግበን እንደጀመርን ስለሆነ ተማሪ እንደውም እናገኛለን ወይ የሚል ስጋት ነበረ። ከዛ በኋላ በመሄድ የመጀመሪያ ስራችን የትምህርት ቤትን አስተዳደር ማሰባሰብ ነው። ባለድርሻ አካላት ጋር ባደረግነው ውይይት የመማሪያ ክፍል በማጣት ብቻ ተማሪዎች እያሉ ይህንን የሚረዳ ድርጅት እያለ ብንተው ማህበረሰቡ ራሱ ምን ይላል የሚል ኮሚትመንት ውስጥ ገብቶ
በጋራ በፍጥነት ክፍል እንዲሟላ ነው ያደረግነው። የመማሪያ ክፍል አዲስ ክፍል ነው ገነባ ነው። ለዛ የሚሆን መቀመጫ አዘጋጅተን እንግዲህ 36 ተማሪ መዝግበን ትምህርት ስናከናውን ነበር። ከዛም ባሻገር ወላጆቻቸውን ቅድም ባልኩት የዝቅተኛ ኑሮ ደረጃ ላይ ያሉ ቤተሰቦች እንደመሆናቸው መጠን በከፋ ልማቱ አስተባባሪነት እናት ባንክ ላይ ቁጠባ ደብተር እንዲከፍቱና ከዛ ፈንዱ የሚሰጠውን ትንሽ የልጆች ቁርስ እየሰጡ ምሳ እየሰጡ እንዲያስተምሩ በተደረገው ሂደት ላይም እናቶችን አስተባብረን ወላጆችን አስተባብረን ቁጠባ እንዲያደርጉ አድርገናል። ወላጆች ይህንን እድል በማግኘታቸው ሪሊ ትምህርት ቤት ብቻ አይደለም የትምህርት አስተዳደር ብቻ አይደለም የነዚህ ህፃናት ወላጆች ናቸው ክፍሉንም ጨምሮ አብሮ ገነቡ ማለት ይቻላል። ክፍል ቦታ በመደልደል በማስተካከል ዘመቻ በመውጣት ከፍተኛውን ርብርብ ነው የፈጠሩት። እኔ እንደ ከተማ ትምህርት ቤት ይህን ያህል ይሳካል ብዬ አልጠበቅኩም። ምክንያቱም ሁሉ የተሟላ ነገር አይነት ነው የሚታሰበውና ለካ መማር እድል ያጡ ልጆች በአካባቢ ያሉና እነዚህም ልጆች መሰረታዊ እንትናቸው ከተለያዩ ወረዳዎች ፈልሰው የሚመጡ ናቸው። ከተማ ውስጥ ሰው ቤት ተቀጥሮ የሚሰሩ የጉልበት ስራ የሚሰሩ ነገር ግን መሀል ይደርሱና ያቋርጣሉና እነዚህ ልጆች 36 መዝግበን በበሽታና በተለያዩ አገር ለቀው አካባቢ ለቀው ወደየ ገጠር መሄዳቸው ምክንያት በመጀመሪያ አካባቢ 2 ልጅ ፌል አደረገብን። 34 ነበረን። ከ34ቱ በትክክል 32ቱን እንደገና ወደ ትምህርት አስጨርሰናል። 2 ተማሪ ብቻ ነው ከመጀመሪያ ከጠፋው ጋር እንግዲህ ከቁጥር አንፃር 4 ተማሪ ጠፍቶብናል። ያም ሆኖ ጥሩ እየተሳካ ነው ማለት ይቻላል። ከፋ ልማት የሚያደርገው ክትትል በተለይ አስተባባሪ የሚያደርገው ድጋፍ ሞያዊ ክትትልና ድጋፍ እውነት ለኛ መተረፈ እኛም ሌላ ተጨማሪ ርዕሰ መምህር እንዳገኘን አድርገን አብረን የደገፍን ካሉ የትምህርት ቤት አስተዳደሮች ጋር ከመምህራን ጋር በመሆን ችግሮች ቢኖሩም ማለት ነው አንድ ሰውን አመቻች ሰጡት። ያ አመቻች ደግሞ መታመም አለ ሌላ ችግር አለ። እነዛንም መምህራንም ጭምር መጀመሪያ አወርድ አድርገን ስለገባንበት ምንም በክነት የሚባል ነገር ሳያጋጥም አመቱን ሙሉ ተገቢ የሆነ ነገር ሰርተን መጨረሻም እኛም ጭምር ምዘናውን የተከታተልን ማለት ነው። ምዘናውን የተከታተልን መማር ማስተማሩን ስራ ከመጀመሪያው እስከ መጨረሻ በጥሩ ሁኔታ በመከታተላችን አሁን የተባለው የተማሪ ቁጥር መጨረሱ አንዱ ጠንካራ ነገር ነው። በውጤትም ቢሆን ከ2 ተማሪ በስተቀር 30ውም ወደሚቀጥለው ክፍል እንዲሻገር ተደርጓልና ጥሩ አፈጻጸም ነበር ማለት ይቻላል። በስራው ሂደት የነበሩ ችግሮችስ ምንድናቸው ብለን ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተዋል። ማህበረሰቡን በተመለከተ በእርግጥ ያው የፕሮግራም የጀመረው እዚህ በ2016 ዓም ነው። የግንዛቤ ችግር ነበረ። እውነት ለመናገር በአንድ አመት ውስጥ የአንደኛ ክፍልን የሁለተኛ ክፍልን የሶስተኛ ክፍልን ተምረው መሰረታዊ የሚባሉ የትምህርት መመዘኛ መስፈርቶችንም ጭምር አውቀው ተመዝነው ፈተና አልፈው ነው ወደ 4 የሚያልፉት ያለፉትም ጭምር። ይሄ ከማለፍ አንፃር ሲታይ 92% ነው እውነት ለመናገር የተሳካው። በተግባርም ተፈትነው በቲዮሪም ተፈትነው ማለት ነው። እና መጀመሪያ ላይ የነበረው ከማህበረሰቡ አንፃር ብቻ ሳይሆን አንዳንድ ከተማሩ አካላትም ጭምር ይሄ ነገር እንዴት ሊሆን ይችላል የሚል ነገር ነበር። በእርግጥም ሊያስብል ይችላል። እንደ ፕሮግራም ላይ የሰራ ሌላ ዶነር አካል የለም፣ እንጆ የለም። ኬዲኤም ቢሆን ገና ጄኔቫ ግሎባል ጋር በመተባበር ነው የሰራው። ነገር ግን ሌሎች ክልሎች ላይ የዛሬ 10 አመት ጀምሮ የጀመሩ አሁን እንደ ኦሮሚያ ሌሎች ክልሎች ላይም አለና በጣም ውጤታማ የሆኑ ያሉ አካላት አሉ። ስለዚህ እኛ ግንዛቤ ከማስጨበጥ አንፃር የተወሰኑ ጥረቶች ነበሩ፣ ግን ሙሉ ብለን ባንወስድም አሁን ተግባሩን አሁን ውጤታቸውን የተማሪዎች ባለፈው ሰኔ ላይ ነበረውን የማለፍ ውጤትን ሲያዩ በርካታ ሰዎች ወላጅም ጭምር ሌሎች የማህበረሰቦችም ጭምር በጣም በፕሮግራሙ ላይ አመኔታ እያሳደሩ የመጡበት ሂደት አለ። መጀመሪያ ግን እንደ ቻሌንጅ ነበረ። ከዛ ውጪ ከሪፖርቱ አንፃር በተወሰነ መልኩ ያው በጣም እነዚህ የሚመረጡ ተማሪዎች ከችግርተኛ ቤተሰብ የመጡ ስለሆኑ አንዳንድ የችግሮች አሉ። መሰረታዊ ቁጭ ብሎ ለመማር የተለያዩ ነገሮች አሉ። በሽታ በዚህ አጋጣሚ ነበረ፣ ወባና ሌሎች ነገሮች
አንዳንድ የምግብ እጥረትም ጭምር ቁጭ ብሎ እንዳይማሩ ያስቸግረበት አግባብ አለና እንግዲህ የፕሮግራም በጀት ለታለመለት አላማ ለሚውለው ነገር ግን ከዛ መለስ ደግሞ እነዚህን ችግሮች ለመቅረፍ አሁን 2017 ላይ እንዴት እናድርግ የተወሰነ ስራ ማስኬጃ ቢያንስ መሰረታዊ የሆኑ አሁን በመንግስት የተጀመሩ ጉዳዮችም ስላሉ ያንን አብረን አጋዥውን እኛም እንደ ልማት ማህበር ይህን ችግር ቀርፈን የበለጠ ተማሪዎች ወደ ትምህርት ገበታ እንዲመጡ ነው የምንፈልገውና አጠቃላይ አፈጻጸሙ ሲታይ ግን ተስፋ ሰጪ እንደሆነ ገምግመናል። ከዛም ባሻገር ወላጆቻቸውን ቅድም ባልኩት የዝቅተኛ ኑሮ ደረጃ ላይ ያሉ ቤተሰቦች እንደመሆናቸው መጠን በከፋ ልማቱ አስተባባሪነት እናት ባንክ ላይ ቁጠባ ደብተር እንዲከፍቱና ከዛ ፈንዱ የሚሰጠውን ትንሽ የልጆች ቁርስ እየሰጡ ምሳ እየሰጡ እንዲያስተምሩ በተደረገው ሂደት ላይም እናቶችን አስተባብረን ወላጆችን አስተባብረን ቁጠባ እንዲያደርጉ አድርገናል። ወላጆች ይህንን እድል በማግኘታቸው ሪሊ ትምህርት ቤት ብቻ አይደለም የትምህርት አስተዳደር ብቻ አይደለም የነዚህ ህፃናት ወላጆች ናቸው ክፍሉንም ጭምር አብሮ ገነቡ ማለት ይቻላል። ክፍል ቦታ በመደልደል በማስተካከል ዘመቻ በመውጣት ከፍተኛውን ርብርብ ነው የፈጠሩት። እኔ እንደ ከተማ ትምህርት ቤት ይህን ያህል ይሳካል ብዬ አልጠበቅኩም። በቀጣይም ከዚህ በተሻለ መልኩ ለመስራት እንደተዘጋጁ አብራርተዋል። እነዚህ መዋቅሮች ላይ እንደ ፓይለት ነው የጀመረው። እውነት ለመናገር ግን የተከታታይ አመታትን አፈጻጸምን የግድ ይለካል ማን ድጋፍ የሚሰጠው መንግስታዊ ያልሆነ ተቋም። ስለዚህ አሁን የዘንድሮ የ2016 ላይ የነበረው አፈጻጸም በጣም አበረታች ነው፣ ተስፋ ሰጪ ነው። ቦንጋም ቢሆን 7 ትምህርት ቤት ብቻ ነው። ዴቻም ቢሆን ከዛ ሁሉ ትምህርት ቤት 3 ትምህርት ቤት ብቻ ነው በወፍ በረር ትምህርቱ እየተሰጠ ያለው። ስለዚህ እዚሁ እነዚህ መዋቅሮች ላይም ይሁን ሌሎች ወረዳዎች ላይ በቀጣይ በመናደርገው የአፈጻጸም ሂደት ተለክቶ ነው ሊያድግም ሊቀንስም የሚችለው። ይህ ስለሆነ በተቻለ መጠን አፈጻጸሙን ለማስፋት ሌሎች ወረዳዎች ላይና ከተማ አስተዳደር ላይ ለማስፋት አሁን በነዚህ በተመረጡ ትምህርት ቤቶች ላይ የምንሰራው አፈጻጸም ስለሚወስን እኔ ጠንክረን እንስራ ባይ ነኝ። ቀጣይ 1 እና 2 አመት በኋላ እየሰፋ ነው ሊሄድ የሚችለውና እኛም በተቻለ መጠን አስፈላጊውን ድጋፍ እንደ KDA ማኔጅመንትም እናደርጋለን። አሁን እየተባበሩን ያሉ አካላትም ከዞን ትምህርት መምሪያም ጀምሮ ሌሎች አካላትም ዞኑም ጭምር በቅርበት የሚከታተላቸው ነገሮች ስላሉ ይህን እድል ተጠቅመን እስከታች ያለውን ነገር ካስተባበርን ውጤታማ እንሆናለን። ውጤቱን እየለካ ደግሞ የኤንጂኦ እየደገፈ የሚሄድበት አግባብ ነው የሚኖረውና እኔ ቀጣይ እየሰፋ ይሄዳል የሚል ተስፋ አለኝ በግል። ለካ መማር እድል ያጡ ልጆች በአካባቢ ያሉ አሉና እነዚህም ልጆች መሰረታዊ እንትናቸው ከተለያዩ ወረዳዎች ፈልሰው የሚመጡ ናቸው። ከተማ ውስጥ ሰው ቤት ተቀጥሮ የሚሰሩ የጉልበት ስራ የሚሰሩ ነገር ግን መሀል ይደርሱና ያቋርጣሉና እነዚህ ልጆች 36 መዝግበን በበሽታና በተለያዩ አገር ለቀው አካባቢ ለቀው ወደየ ገጠር መሄዳቸው ምክንያት በመጀመሪያ አካባቢ 2 ልጅ ፌል አደረገብን። 34 ነበረን። ከ34ቱ በትክክል 32ቱን እንደገና ወደ ትምህርት አስጨርሰናል። 2 ተማሪ ብቻ ነው ከመጀመሪያ ከጠፋው ጋር እንግዲህ ከቁጥር አንፃር 4 ተማሪ ጠፍቶብናል። ያም ሆኖ ጥሩ እየተሳካ ነው ማለት ይቻላል። በ2016 የትምህርት ዘመን የነበሩ የአፈጻጸም ችግሮች እንደነበሩም አንስተዋል። ዛሬ እንግዲህ እናንተም እንደምታውቁት የአመቱ መጨረሻ በ2016 ዓመተ ምህረት በተፋጠነ የትምህርት ፕሮግራም ሲሰሩ የነበሩ ዝርዝር ተግባራትን የሚመለከታቸው ባለድርሻ አካላት ባሉበት የገመገምንበት አግባብ አለ። ከዚህ አንፃር ባለፉት 1 አመታት ውስጥ በዚህ በፍጥነት ትምህርት ፕሮግራም የተሰሩ ስራዎችን ስንመለከት አንደኛ የዚህ የፍጥነት ትምህርት ፕሮግራም ድጋፍ አድራጊው ድርጅት ጄኔቫ ግሎባል ኢትዮጵያ ይባላል። ጄኔቫ ግሎባል ኢትዮጵያ ካለፉት 10 አመታት ጀምሮ በሀገራችን በተለያዩ ክልሎች ላይ በተፋጠነ የትምህርት ፕሮግራም በጣም በርካታ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። ከዚህ አንፃር ከ2015 ዓመተ ምህረት ጀምሮ ደግሞ በዞናችን ከከፋ ልማት ማህበር ጋር በመተባበር እድሜያቸው ከ9 እስከ 14 የደረሱ በተለያየ ማህበራዊ ችግር ምክንያት የመጀመሪያ ደረጃ ትምህርት እድልን ያላገኙ ልጆችን በማስተማር እርዳታ ድጋፍ በመስጠት የተፋጠነ ትምህርት እድል ተጠቃሚ እንዲሆኑ አድርጓል። ከዚህ አንፃር ባለፈው 1 አመት በዞናችን 353 የሚሆኑ ተማሪዎችን በዚህ ፕሮግራም ተጠቃሚ ማድረግ ችለናል። ስለዚህ እኛም በዚህ በጣም ደስተኞች ነን። እነዚህ ተማሪዎችም ተምረው ወደ ቀጣዩ 4ኛ ክፍል ያለፉበት አግባብ ስላለ የዚህን አፈጻጸም ነው ዛሬ በጥቅሉ የገመገም ነው።
በቀጣይ ከ10 ትምህርት ቤቶች በተጨማሪ ለማስፋፋት እቅድ እንዳላቸውም ገልጸዋል። ይህንን ፕሮግራም ከማስፋት አንፃር አሁን እንግዲህ በዞናችን ለ2 ዓመት ነው ይሄ ፕሮግራም የተሰጠው። ይህንን ተግባራዊ በምናደርግበት ጊዜ ከፍተኛ የሆነ ኒድ ነው እየታየ ያለው። ምክንያቱም ከፍተኛ የሆነ እድሜው ከ9 እስከ 14 የደረሳቸው ነገር ግን የዚህ እድል ተጠቃሚ ያልሆኑ ልጆችን በየመንደሩ በየሰፈሩ እያገኘን ያለንበት አግባብ ስላለ እኛም እነዚህን ተማሪዎች በቀጣይ በፕሮግራሙ ወይም ከድርጅቱ የተሰጠኑን ኃላፊዎች ተግባራት በውጤታማነት በመፈጸም ፕሮጀክቱ ያው አፈጻጸምን መሰረት ያደረገ አፈጻጸምን መነሻ ያደረገ ነው። ፕሮጀክት ኤክስቴንሽን ወይም ዱሬሽኑ የሚወስነው ከዚህ አንፃር እኛም ባለፉት 2 ዓመታት ላይ ከድርጅቱ ጋር በተግባባነው ውል በተፈራረምነው ሜሞራንደም ኦፍ አንደርስታንዲንግ መሰረት ስራዎችን ከሚመለከታቸው ባለድርሻ አካላት ጋር ተቀናጅተን በተቻለ መጠን ተፈጥሯዊ ባልሆኑ ምክንያቶች ውጪ ውጤታማ አድርገን ለመስራት እየሞከርን ነው። አሁን ባለንበትም ሰዓት ላይ በ2017 ዓ.ም ድርጅቱ አሁንም ከከፋ ልማት ማህበር ጋር እንደገና ፕሮግራሙን በማደስ የኛም ማህበረሰብ ተጠቃሚ ለማድረግ አሁን ውሎችን እየገባን አግሪመንቶችን እየፈረምን ያለንበት አግባብ ስላለ እኛም ከዚህ በፊት ከሰራነው የተሻለ ውጤታማ የሆነ ስራ ሰርተን ከድርጅቱ ጋር ያለንንም ቀጣይነት አቀላጥፈን በመቀጠል የዚህ እድል ተጠቃሚ ያልሆኑትን ነገር ግን በቀጣይ ዓመት የድሉ ተጠቃሚ መሆን የሚገባቸውን የማህበረሰብ አካላት ለመጥቀም በቁርጠኝነት ስራዎችን እየሰራን ነው። አሁንም የቅድመ ዝግጅት ስራዎችን በከፍተኛ ሁኔታ እየሰራን ያለንበት አግባብ አለ። ከፋ ልማት የሚያደርገው ክትትል በተለይ አስተባባሪ የሚያደርገው ድጋፍ ሞያዊ ክትትልና ድጋፍ እውነት ለኛ መተረፈ እኛም ሌላ ተጨማሪ ርዕሰ መምህር እንዳገኘን አድርገን አብረን የደገፍን ካሉ የትምህርት ቤት አስተዳደሮች ጋር ከመምህራን ጋር በመሆን ችግሮች ቢኖሩም ማለት ነው አንድ ሰውን አመቻች ሰጡት ያ አመቻች ደግሞ መታመም አለ ሌላ ችግር አለ እነዛንም መምህራንን ጭምር መጀመሪያ አወርድ አድርገን ስለገባንበት ምንም በክነት የሚባል ነገር ሳያጋጥም አመቱን ሙሉ ተገቢ የሆነ ነገር ሰርተን መጨረሻም እኛም ጭምር ምዘናውን የተከታተልን ማለት ነው ምዘናውን የተከታተልን መማር ማስተማሩን ስራ ከመጀመሪያው እስከ መጨረሻ በጥሩ ሁኔታ በመከታተላችን አሁን የተባለው የተማሪ ቁጥር መጨረሱ አንዱ ጠንካራ ነገር ነው። በውጤትም ቢሆን ከሁለት ተማሪ በስተቀር 30ውም ወደ የሚቀጥለው ክፍል እንዲሻገር ተደርጓልና ጥሩ አፈጻጸም ነበር ማለት ይቻላል። በመጨረሻም መልእክታቸውን አስተላልፈዋል። አጠቃላይ መልእክት እንግዲህ የትምህርት ስራ ላይ ነው። በዋናነት እኛ ከመደበኛ የከፋ ልማት ማህበር እቅድ አንጻርም ስናይ አብዛኛው ነገር ትምህርት ላይ ኢንቨስት ማድረግ እንፈልጋለን። በ5 ዓመት እቅዳችንም ትምህርት ላይ ያቀርነው ነገር አለ። ከዚህ ከጄኔቫ ግሎባል ጋር ተያይዞም ደግሞ በዋናነት ትምህርት ላይ ነው ያለው እቅድ ትምህርት ላይ ነው የሚሰራውና ከምዝገባ ጀምሮ ያለው ነገር እኔ በጊዜ ሰሌዳ ነገሮችን ለመከወን ያለን ቁርጠኝነት ጠንካራ መሆን አለበት። አሁን ከመነሻው ነው ስኬቱም ውድቀቱም የሚመጣውና ልክ ከተማሪ ምዝገባ ጀምሮ ያለው ነገር ስለሆነ አሁን ወቅታዊ ሆነን እየገመገም ነው ብዬ አስባለሁ። የ16ን የ17ን ደግሞ አሁን ከአንድ ወር በፊት ሳይሞላ ቀድመን ያው ከምዝገባ ጀምሮ ብዙ ስራዎችን ስለምንሰራ በተቻለ መጠን ሁሉም አካል ቢተባበረን በየትምህርት አመራሮች እዚህ ሁለት ወረዳ ላይ ያሉ አካላት የተለያዩ ሌሎች አካላትም አሉና በተለይ ፕሮግራም የተሳለጠ ሆነ ውጤታማ እንዲሆን ድጋፍ ቢያደርጉ የበለጠ ውጤታማ እንሆናለን። የበለጠ ደግሞ ሀብትም እያገኘን ለአካባቢያችን መስራት የምንችልበት እድል ይፈጠራል የሚል ሀሳብ ነው ያለኝ በግሌና እንደጋገፍ የሚል መልእክት አለኝ። ትምህርት የሁሉም መሰረት በመሆኑ ልጆቻችንን በተገቢው ወደ ትምህርት ገበታ በመላክ ለሀገር እድገት የበኩላችንን እንወጣ የሚለው የዛሬው መልእክታችን ነው። ክቡራን የከፋ ቴሌቪዥን ቤተሰቦች የዛሬው ዝግጅታችን የተከታተላችሁትን ይመስላል። በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩልን።